ጨለማ አንቺ ውስጥ አለ ይሄድልሽ አትፈልጊው ነይ አሁን ጨለማውን እናስወግድና ብርሃን በውስጡ ይገባል እስቲ ጮና ልቀቃት በኃይል ጮና ልቀቅ ጮና ልቀቅ ጮና ልቀቃት 1 2 3 በኃይል ያልኩ በኢየሱስ ሄደ ና በቤተሰቧ ላይ የስኳር ህመም ያስቀመጠው ማለት ነው ለምያለሁ ና እሳት ምን ልታረጋት ነው ምን ልታረጋት ነው ተውት መላእክቶች አሉ እዛ ጋር አልፈ ሄደ ለፍ ከቻልክ ለፍ መጠይቅህን መልስልኝ ምን ልታረጋት ነው አትመልስም የኢየሱስ የደሙ ኃይል የደሙ ኃይል መጠይቅህን መልስልኝ መጠይቅህን ቀጥ ብለህ ቆም ተነስ ምንጣፉ እሳት ነው እንደ ወታደር ሰላም ታሰጥ ምን አድርገሃታል እስካሁን ትለቃታለህ ምን አድርገህባታል ቤተሰቧ ላይ ስኳር ህመም ያስቀመጠው ማን ነው ከዘር የሚመለክ በኢየሱስ ስም ልቀቅ በኢየሱስ ስም ጮና ልቀቅ በኃይል ጮና ልቀቅ በኃይል የመጨረሻ አይዞሽ ነፃነሽ የማልቀስ ጊዜ አይደለም የመሳቅ ጊዜ ነው ሄደሽ ተመርመሪ ስኳር ያምሻል ነፃ መውጣት ትፈልጊያለሽ ወይ በኢየሱስ ቀለጥ ምን ልታረጋት ነው ልትገላት ልብሶቿ ሁሉ ሳት ጸጉሯ ሳት የመንፈስ ቅዱስ ሳት በኢየሱስ ስም በኃይል ጮና ልቀቅ በኃይል የመጨረሻ
ጌታ ነው። ድገሙና በሉ። ድገሙና በሉ። በኃይል ልቀቅ፣ ልቀቅ፣ በኃይል ልቀቅ። ኢየሱስ ሂድ ሂድ። አሁን መጀመሪያ መጸለዩ ለአገልጋዮች ነው። ፈቃደኛ ለሆኑ አገልጋዮች ዘይት ተዘጋጅቶልኛል። በዚህ ዘይት ላይ ጸልያለሁ። ሃሌሉያ። ጌታ ሆይ በኢየሱስ ክርስቶስ ስም በዚህ ዘይት ላይ ጸልያለሁ። የመንፈስ ቅዱስ እሳት በኃይል በዚህ ዘይት ላይ ይለፍ። ኢየሱስን ከሙታን ያስነሳ እግዚአብሔር መንፈስ፣ ያው መንፈስ፣ የሚሰራ መንፈስ ዛሬ በመካከላችን ስለመገኘት ማስረጃ ይሆን ዘንድ ኃይል በዚህ ላይ ይለፍ። የብዙዎች ታሪክ ይቀየር፣ የብዙዎች አገልግሎት ይቀየር፣ የብዙዎች ትዳር ይቀየር። በኢየሱስ ስም ይቀየር፣ በኢየሱስ ስም ይቀየር፣ በኢየሱስ ስም ይቀየር። እኔ ታናሽ በሆነም ጌታ ሆይ በጌታ በኢየሱስ ስም ጸልያለሁ። ዛሬ አስገራሚ ነገር ይሁን፣ አስደናቂ ነገር ይሁን፣ አስገራሚ ነገር ይሁን። የሳውዝ አፍሪካ ቸርቾች በሙሉ በመንፈስ ቅዱስ እሳት የተቀጣጠሉ ይሆኑ፣ የተቀጣጠሉ ይሆኑ በኢየሱስ ስም። ከዚህ በኋላ አጋንንቶች መቆም እስከማይችሉ ድረስ፣ በሽተኞች እግዚአብሔር ሆይ ሙታን እስከሚነሱ ድረስ፣ በሽታ እስከሚቀልጥ ድረስ መለኮታዊ ተአምር እንዲሆን ጸልያለሁ። ክብር ላንተ ይሁን በኢየሱስ ክርስቶስ ስም አሜን።
መነጽር ያረጉ እናት መነጽር ያረጉ ከላይ ያሉ እናት እርሶ እጆትን ያውጡ እስቲ ፈለቀና ያባቶት ስም ነው ይቶ ማማ ያባቶት ስም ማን ነው? እንተዋወቃለን እና እርሶ አንተ ጸዳጽ ማን ነው ስሙ? ጸዳጽ ዛሬ መርገም ይሰበራል፣ ጨለማ ይወጋል፣ የብዙ ሰዎችን ቆቅልሽ ይፈታል። እኔ ከዚህ ሲሄድ እኔ ከማገለግለው በሰባት ክፍል የሚያገለግሉ ይነሳሉ። ወንዶች ይነሳሉ፣ ሴቶች ይነሳሉ። የሚያምን ሰው አንዱ ነው ይመራከል፣ አንዱ ነው ይመራከል። በሳውዝ አፍሪካ ከሚኖሩ ኢትዮጵያውያንና ኤርትራውያን የሞቱ ይነሳሉ፣ የሞቱ ይነሳሉ። የመነጋገሪያ ምክንያት ትሆናለህ፣ አጀንዳ ትሆናለህ፣ አጀንዳ ትሆናለህ፣ የበረከት ምክንያት ትሆናለህ፣ 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 ትሆናለህ። Do you really need this fire? The fire of the Holy Ghost. He will change you forever. He will change your destiny. He will change your finance. Today is your day in the name of Jesus. Are you ready to receive? Let us again this one away. ግንዛቤ ሆኖ ዛሬ በጌታ በኢየሱስ ስም ነቀላ እስቲ ነቀላ ማለት በእውነት this is a season for Ethiopia and Nigeria in the name of Jesus. In the name of Jesus. Are you ready? ልጠራችሁ ከዚህ በኋላ ሃይማኖታዊ ሪቹዋልስ በቸርች ውስጥ የሚደረግበት ያቆማል። ዘመኑ የመንፈስ ቅዱስ ነው። ዘመኑ የኃይል ነው። ዘመኑ የመንፈስ ቅዱስ ነው። የሳውት አፍሪካ አገልጋዮች ከዚህ ሰከንድ ጀምሮ በመንፈስ ቅዱስ እሳት ይቀጣጠላሉ። እኔ ለከራችሁ ሳውት አፍሪካ ያላችሁ ወንድሞቼ እና ፓስተሮቻችሁን ስታቀሙ እነሱ ላይ እንኳን ምንም ባይኖር because they are called from heaven destiny ይቀየራል። ጌታን አገለግላለሁ ብሎ ኑሯቸውን ትቶ የወጡ ሰዎችን
በየማኪያቶ ቤት ማማት is very dangerous። እውነቴን ነው የምልህ። እኔ ስለኛ አይደለም የምነግራችሁ። ይሰማል። ፓስተሮቻችንን እንወዳለን በሉ እስኪ። እንቀበላቸዋለን፣ እንጸልይላቸዋለን፣ እንጸልይላቸዋለን። መንፈስ ቅዱስ እያሳሰበኝ ነው። እስኪ ፓስተሮች እጅ ላይ ተያዙ። ከዛ በኋላ ፓስተሮች ሁሉ ጊዜ አገልጋዮች እንዲህ በሉ፣ አንተ ከኔ ትሻላለህ በሉ። ከጎናቸው ያለው ሰው አንተ እኮ ከኔ የተሻልክ ነህ፣ አንተ ላይ ያለው ከኔ የተሻለ ነው፣ አከብረዋለሁ አንተ ላይ ያለው። ከዛሬ ጀምሮ አንተ ላይ የተገለጠውን አክብሬ እቀበላለሁ፣ 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 እወድሃለሁ። የአንተ ቤተክርስቲያን የኔ ቤተክርስቲያን ነው። አንተ የምታገለግለው እኔ የማገለግለው አንዱን ክርስቶስ ነው። አንድ አካል ነው፣ ሁለት የለም። እወድሃለሁ። ተቃቀፉ፣ 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 ተቃቀፉ። እግዚአብሔር እንደዚህ ይለኛል። በሳውዝ አፍሪካ ያሉ ፓስተሮች ኢትዮጵያውያንና ኤርትራውያን ፓስተሮች ዓለም ላይ ላሉት ሁሉ ምሳሌ ይሆናሉ አለ። ምሳሌ ይሆናሉ። በፍቅራቸው ምሳሌ ይሆናሉ። በአንድነታቸው ምሳሌ ይሆናሉ። አንድ ድምፅ ብቻ ይኖራቸዋል። አንድ ድምፅ ብቻ ይኖራቸዋል። መገፋፋት ያለ አደግ ሙሲ ለጌታ አደግ 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 አንተልኝ እግዚአብሔር ምስክሬ ነው። ሳውዝ አፍሪካ will never be never be the same again። ከበደ ስለ ነገረኝ ጌታ የሚያደርግ ነገራችሁ ካለ ሰዎች ለዲፈረንስ የሳውዝ አፍሪካን ቸርች ሪቫይቫል ይናገራሉ። እንደዚህ ያለኝ እግዚአብሔር በብዙ መጽሔቶች፣ በብዙ ጋዜጦች፣ በብዙ የመገናኛ ብዙሃን በኢትዮጵያውያንና በኤርትራውያን የሚፈነዳው ሪቫይቫል በዓለም ይዘገባል። እናንተ እርስ በርስ ከተቀባበላችሁ እኔ በእናንተ ላይ እገለጣለሁ ይላል ጌታ። እርስ በርሳችሁ ብትገፋፉ ያ የሚገፋው ሰው ከዚህ ሪቫይቫል ውጪ እድል ፈንታው ይሆናል በል እያለ ነው ጌታ። ወንድሙን የሚገፋ ሰው የሚነሳው ለማዳፈን የሚሄድ ሰው አደጋ ውስጥ ይወድቃል። ወንድሙን የሚወድና ወንድሙ ከኔ ይሻላል የሚል የበለጠው ቅባት እሱ ያገኛል። እኔ አንሳለሁ የሚል ሰው የበለጠው ቅባት ያገኛል። አደምጡ ስለጌታ ተበ አደምጡ 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 ከእናንተ አለጌታ የሁሉ በላይ መሆን የሚፈልግ የሁሉ የበታች ነው። የሁሉ ራስ መሆን የሚፈልግ የሁሉ እግር አጣቢ ይሆን። እኔ በእናንተ ክብሬን እገልጣለሁ። እንደ መስታወት ክብሬን ታብለጨልጫላችሁ። በደምብ ያመነ ሰው ይታከተው። ይፈንዳል ሪቫይቫል ለዓለም የሚደርስ ለዓለሙ ብዙ ሰዎች እንደተቀቀለ ፓስታ ሲልቁ መንፈስ ቅዱስ ያሳያል። ስንክር ብለው ደስ ብለው በመንፈስ ቅዱስ ከዛ በኋላ አይኖቻቸው የሚከፈቱ እየሳባ ያቸው የመንፈስ ቅዱስ ታከብረች
Come on, man. ለዘመናት አኩርፎ የነበሩ ፊቶች ረጃጅም ፊቶች ሰፊ የሆኑ ነው። ሞተሯን እየጋለ ነው። ብዙዎች ላይ እየተላለፈ ነው ያለው። እሳት እያለፈ ነው ወገኖቼ።
በሽታ እየቀለጠ ነው ያለው። መርገም እየቀለጠ ነው ያለው። መንፈስ አሰራር እየቀለጠ ነው። ከማን አሜን። እኔ ራሴ ጀምሬ ነው አስለቅሳለሁ ያለው ተዋረደ። ሐዘን በደስታ ተቀየረ። እንባ ሁሉ ከዓይኖች ላይ ታበሰ። እስቲ አሜን፣ እስቲ አሜን፣ እስቲ አሜን። ማካቶራ ማካቶራ ማንያውስ ሃሌሉያ! እሳት ወረደ ወገኖቼ። መርገም እየቀለጠ ነው። መርገም እየቀለጠ ነው። መርገም እየቀለጠ ነው። እፈልግሃለሁ በሉት። እፈልግሃለሁ። This is my time በሉት።
አሜን 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 አሜን። ያስለቀሰ ዛሬ ይዋረዳል። ያዋረደ ዛሬ ይዋረዳል። መንፈስ ቅዱስ የሚያደርገውን እንፍቀድለት። መንፈስ ቅዱስ አሁን በልጆቼ መካከል ልለፍ ነው እያለኝ ያለው። በሽታቸውን እየነቀልኩ ሉሲፈርን እያዋረድኩ የተያዘባቸውን እያስመለስኩ ሐዘናቸውን በደስታ እየቀየርኩ በሽታቸውን በጤንነት ልቀይር። በሐዘን ፈንታ የደስታ ዘይት ልሰጣቸው፣ በአመድ ፈንታ አክሊል ልሰጣቸው ላልፍ ነው አለኝ። አሁን ትፈቅዳላችሁ ወይ? ሙላይ በመንፈስ ልሂድ ወደ ሰማይ ልሂድ ወደ ሰማይ እንደ ባላሳቀስ እንደ መጀመሪያ ናደግመ በሕይወቴ ልዝከር በመንፈስ ልሂድ ወደ ሰማይ ልሂድ ወደ ሰማይ እንደ ባላምሳ ቀን እንደ መጀመሪያ ናደግመ በሕይወቴ ሙላይ በመንፈስ ልሂድ ወደ ሰማይ ልሂድ ወደ ሰማይ እንደ ባላምሳ ቀን እንደ መጀመሪያ ናደግመ በሕይወቴ ልዝከር በመንፈስ ልሂድ ወደ ሰማይ ልሂድ ወደ ሰማይ እንደ ባላምሳ ቀን እንደ መጀመሪያ ናደግመ በሕይወቴ ሙላይ በመንፈስ ልሂድ ወደ ሰማይ ልሂድ ወደ ሰማይ እንደ ባላምሳ ቀን እንደ መጀመሪያ ናደግመ በሕይወቴ ሙላይ በመንፈስ ልሂድ ወደ ሰማይ እሳት እያለፈ ነው ወገኖቼ። ሁልጊዜ አዲስ ነገር አለ። ቢቀዳ እንደማን በመልካም እጅ ምን ብዬ ልግለጽህ የኔ ጌታ? ምን ብዬ ልናገር? እጅጉን ጥልቅ ነህ። ሁልጊዜ አዲስ ነገር አለ። ቢቀዳ እንደማን እንደ መልካም እጅ ምን ብዬ ልግለጽህ የኔ ጌታ? ምን ብዬ ልናገር? እጅጉን ጥልቅ ነህ። ሁልጊዜ አዲስ ነገር አለ። ቢቀዳ እንደማን እንደ መልካም እጅ ምን ብዬ ልግለጽህ የኔ ጌታ? ምን ብዬ ልናገር? እጅጉን ጥልቅ
ጭብጨባ ለናዝሬቱ ኢየሱስ በኢየሱስ ጌታ ለአማልክቶች አምላክ የእግዚአብሔር ክብር ቤቱን ሞልቶታል። ከጎናችሁ ያለውን ሰው እንደመጣ አትመለስም። ሕይወትህ ተቀይሯል። ሕይወትህ ተቀይሯል። እዚህ አካባቢ ንግሥት ያዕቆብ የምትባል እህት አለች። ንግሥት ያዕቆብ ማነው ስምሽ?
እግዚአብሔር ስምሽን ብቻ አይደለም ጥያቄሽ በሙሉ በኢየሱስ ስም ተመልሷል። በኢየሱስ ስም ተመልሷል። በኢየሱስ ስም ተመልሷል። እናቴ ድምፅሽን ከፍ አድርጊና ስምሽ ማን ነው? ንግስትማ ንግስትማ በስምሽ የሚያቀሽ ጌታ በረከቱን ባንቺ ላይ አምጥቷል። ኢየሱስን ከሙታን ያስነሳ መንፈስ አሜን። ዛሬ ጉብኝት አደረገላችሁ። ዛሬ ጉብኝት አደረገላችሁ። ከዚህ በኋላ ህይወታችሁ እንደ በፊቱ አይቀጥልም። ከዚህ በኋላ ህይወታችሁ እንደ ከዚህ በፊቱ አይቀጥልም። ዲያብሎስ ተዋረደ፣ ሰንሰለት ተበጠሰ፣ የጨለማ ሥራ ፈረሰ። የናዝሬቱ ኢየሱስ ከበረ። ኢየሱስን የምትወዱት ብቻ እስኪ እልልታ ጭብጨባ የጌቶች ጌታ የአማልክቶች አምላክ ኤልሻዳይ የሆነ አልፋና ኦሜጋ ፊተኛና ኋለኛ የመጀመሪያና የመጨረሻ ድል መካር ኃያል አምላክ የዘላለም አባት የሰላም አለቃ ኢየሱስ 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 ሃሌሉያ። እስቲ ክብር ለኢየሱስ ይሁን በልባካል። የእግዚአብሔር መንፈስ ቀርባለች። የእግዚአብሔር ኃይል በእናንተ ላይ መጥተዋል። የእናንተ ታሪክ ተቀይረዋል። ዴስቲኒያችሁ ተቀይረዋል። ከሞን አሜን በሉ። ክርስቶስ በእናንተ ውስጥ ይኖራል። ጳውሎስ እንዲህ አለ፣ ዓለም ከመፈጠሩ በፊት ተሰውሮ የነበረ አንድ ምስጢር አለ። ማንም የማያውቀው አንድ ምስጢር አለ። ያ ምስጢር ግን ለእናንተ ተገልጦላችኋል አለ። ያ ምስጢር የክብር ተስፋ ያለው ክርስቶስ በእናንተ ውስጥ ይኖራል። እስቲ ክርስቶስ በእኔ ውስጥ ይኖራል በለው። ሥጋዬ በለው የመንፈስ ቅዱስ ማደሪያ ነው። በእኔ ውስጥ ክርስቶስ ይኖራል። እኔ ደግሞ በክርስቶስ ውስጥ እኖራለሁ። ስለዚህ በሉ እባብና ጊንጡን ረግጥ ዘንድ በጠላት ኃይል ሁሉ ላይ ስልጣን ተሰጥቶኛል። ጨለማ በእኔ ላይ ስልጣን የለውም። በሽታ በእኔ ላይ ስልጣን የለውም። የለውም። እኔ ከአሸናፊዎች እበልጣለሁ። እኔ ከበሽታ እበልጣለሁ። እኔ አሸናፊ ነኝ። ክርስቶስ በእኔ ውስጥ ይኖራል። ከሞን አሜን አሜን አሜን። እስቲ ክርስቶስ በእኔ ይኖራል በል። እውነታችሁ ነው። ይሄ የጌቶች ጌታ የአማልክቶች አምላክ የነገስታት ንጉሥ የሆነው አንተ ውስጥ ይኖራል። ስለዚህ ተራ ሰው አይደለህም። ሰዎች እንደሚሉ አይደለህም። ሁኔታ እንደሚለው አይደለህም። የእግዚአብሔር ቃል ነህ እንደሚልህ ነህ። አንተ ከአሸናፊዎች ትበልጣለህ። ከአሸናፊዎች ትበልጣለህ። ራስ እንጂ ጅራት አይደለህም። የበላይ እንጂ የበታች አይደለህም። አበዳሪ እንጂ ተበዳሪ አይደለህም። አሜን። ለአንዳንድ ሰዎች ይሄ አሁን የምናደርገው ነገር ለፍጥረታዊ ሰው ለናቹራል ማይንድ በአእምሮ ብቻ ለሚንቀሳቀሰው ሞኝነት፣ ጫወታ፣ የልጆች ነው የሚመስለው። ለመንፈሳዊ ሰው ግን የእግዚአብሔር ኃይል ነው። እስቲ ክርስቶስ በእኔ ይኖራል በል። ሥጋዬ የመንፈስ ቅዱስ ማደሪያ ነው። እግዚአብሔር በመንፈስ ቅዱስ በእኔ ውስጥ አለ። ከዛሬ ጀምሮ በድል አድራጊነት በአሸናፊነት እወጣለሁ፣ እገባለሁ፣ እማራለሁ፣ እነግዳለሁ፣ አገለግላለሁ። ምክንያቱም ክርስቶስ የክብር ተስፋ በእኔ ውስጥ አለ። በእኔ ውስጥ ያለው ከዓለም ካለው ይበልጣል። አሜን አሜን። እስቲ በእኔ ያለው በሉ። በእኔ ውስጥ ያለው በዓለም ካለው ምን ያደርጋል? አልሰማችሁም? በአንተ ውስጥ ያለው ከኤችአይቪ ይበልጣል? አንተ ውስጥ ያለው ከካንሰር ይበልጣል ወይ? አንተ ውስጥ ያለው ከድህነት ይበልጣል ወይ?
አንተ ውስጥ ያለው ከሉሲፈር ይበልጣል ወይ? ይበልጣል፣ 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 ይበልጣል። እስቲ በእኔ ውስጥ ያለው በለው ስሙ ክርስቶስ ይባላል። የተቀባ ይባላል። ኃይለኛ ይባላል። እሱ ሲመጣ ቀንበር ይሰበራል፣ ቀንበር ይሰበራል። እሱ ደግሞ በእኔ ውስጥ አለ። አሁን አለ፣ አሁን አለ። ከዛሬ ጀምሮ ኮንፊውዥን፣ ግራ መጋባት፣ ጭንቀት፣ መከራ በእኔ ላይ ስልጣን እግዚአብሔር ምስክሬ ነው። የብዙ ሰዎች ዴስቲኒ ተቀየረ። ተራ የነበሩ ሰዎች ልክ እንደኔ ማንም የማይፈልጋቸው የነበሩ ማንም የማያውቃቸው ዛሬ ከመንፈስ ቅዱስ ኃይል የተነሳ ዴስቲኒያቸው ይቀየራል። አገልግሎታቸው ይቀየራል። ፋይናንሳቸው ይቀየራል። ዘመናቸው ይቀየራል። ቤተሰባቸው ይቀየራል። ይቀየራል፣ ይቀየራል፣ ይቀየራል። እስቲ ይቀየራል በልባክ። የኔ ታሪክ፣ የኔ ህይወት፣ የኔ ስም ከዛሬ ጀምሮ ከአሁን ጀምሮ በኢየሱስ ስም በመንፈስ ቅዱስ ተቀየረ በልባክ። ተቀየረ፣ 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 ተቀየረ። ተቀየረ፣ 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 ተቀየረ። ታሪክ ተቀየረ። የሕፃናት ተቀየረ፣ የአዋቂዎች ተቀየረ፣ የአረጋውያን ተቀየረ፣ የፓስተሮች ተቀየረ፣ የእህቶች ተቀየረ፣ የወንድሞች ተቀየረ። ተቀየረ፣ ተቀየረ። በእኔ ውስጥ ያለው በዓለም ካለው ይበልጣል፣ ይበልጣል። እስቲ ይበልጣል በል እባክህ። ይበልጣል በል፣ ይበልጣል በል። ጌታ ኢየሱስ እንደዚህ አለ፣ እኔ ሄዳለሁ አለ። እኔ በሄድኩ ጊዜ ግን መንፈሴን እልክላችኋለሁ። መንፈሴ በእናንተ ውስጥ ስለሚኖር ከእናንተ ጋር ስለሚሆን እናንተ ታውቁታላችሁ። ዓለም ግን አለ፣ ዓለም ግን አያውቀው፣ አይረዳው። እናንተ ግን እስቲ እኔ ግን በለው በእኔ ውስጥ ስለሚኖር በእኔ ውስጥ ስላለ ሥጋዬ ማደሪያው ስለሆነ አውቀዋለሁ፣ ወደዋለሁ። እስቲ ወደዋለሁ በለው። ሃሌሉያ! እስቲ እልልታ ጭብጨባ። ልንገራችሁ፣ እግዚአብሔር ከሰማይ ሆኖ እኔ እኮ የተጣልኩ የማረባ ምንም የሌለኝ ስትሉ ከሰማይ ሆኖ ደስ አይለው። እግዚአብሔር ደስ የሚለው እንደዚህ ነው። በዓለም ላይ ካሉት ነገሮች ሁሉ የሚበልጥ ነገር፣ ዓለም ሁሉ የሚፈልገው አንድ ነገር እኔ ውስጥ አለ። እሱ ደግሞ ክርስቶስ ይባላል። እሱ ደግሞ መንፈስ ቅዱስ ይባላል። ታሪኬን ይቀይራል፣ ዘመኔን ይቀይራል፣ ሕይወቴን ይቀይራል። እስቲ ለመንፈስ ቅዱስ አጨብጭቡ እባካችሁ። አሁን ሁሉም ሰው በእምነት በኢየሱስ ስም ይላል። ማንኛውም አቧራ፣ ማንኛውም ቆሻሻ ማንነቴን እንዳላቅ ያደረገ አሁን በኢየሱስ ስም ከላይ ላይ አራግፋለሁ፣ ከላይ ላይ አራግፋለሁ። አዲስ ሕይወት ጀምራለሁ፣ አዲስ ሕይወት ጀምራለሁ። የተባለልኝን ሆናለሁ። እንደተጻፈልኝ ወጣለሁ፣ እንደተጻፈልኝ እገባለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ፣ ሁሉን እችላለሁ፣ ሁሉን እችላለሁ። በልባክ አጨብጭቡ ሲለ ጌታ ክብር። ለመጀመሪያ ጊዜ የመጣችሁ
ኢየሱስን እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ አሁን ለእናንተ ነው መጀመሪያ የምጸልየው። ይሄን የእናንተን ጌታ እኔም ጌታዬ ማድረግ እፈልጋለሁ። እሱ ጌታዬ ነው። ኢየሱስ ጌታዬ እንዲሆን እፈልጋለሁ። ጌታን ተቀብዬ የዘላለም ሕይወት ማግኘት እፈልጋለሁ የምትሉ እየሮጣችሁ ትመጣላችሁ። ለእናንተ ቅድሚያ ጸልያለሁ። ይወዳችኋል። ስለ እናንተ ኃጢአት በመስቀል ላይ ሞቷል፣ ደሙን አፍስሷል። ኑ ሌሎች አሳልፏቸው፣ እርዷቸው። ጌታን የማታውቁ ነው ለእናንተ ጸልያለሁ። ይህም በአምላኬ አይቀላል፣ ይህም በአባቴ አይቀላል፣ ይህም በአምላኬ አይቀላል፣ ይህም በአባቴ አይቀላል። ሃሌሉያ! ወደ እግዚአብሔር ቤተሰብ እንኳን በሰላም መጣችሁ። አይናችሁን ጨፍኑና እኔ ብለውን እያላችሁ ትጸልያላችሁ። ከዛ በኋላ እኔ ደግሞ ጸልይላችኋለሁ። ሁሉም ሰው አብሮን ይላል። ጌታ ኢየሱስ ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ፣ በደምህ እጠበኝ። ከዛሬ ጀምሮ እከተልሃለሁ። ጌታ ኢየሱስ በመስቀል ላይ እንደሞትክ እንደተቀበርክ በሶስተኛው ቀን ሞትን ድል አድርገህ እንደተነሳ እኔ አምናለሁ። ከዛሬ ጀምሮ ስሜን በሕይወት መዝገብ ላይ ጻፍልኝ። እከተልሃለሁ በኢየሱስ ስም አሜን። ምን ልታረገው ነው? እንደቀ ጫት አሁን ትለቀዋለህ አትለቀውም? ጮና ልቀቀው በኢየሱስ ስም። ተነሳስ። ማን ነው ስም ነው? ይሄ ሰው ዛሬ ወደዚህ ባይመጣ ኖሮ በዚህ ሳምንት ይሞት ነበር። የእግዚአብሔር መለኮት ማታ ማታ በህልሙ እየመጣ አንቆ ነበር የሚገርመው። ዛሬ ነፃ ወጣህ። በኢየሱስ ስም ነፃ ወጣህ። ልቀቃት በኢየሱስ ስም። ጮና ልቀቅ፣ በኃይል ጮና ልቀቅ፣ በኃይል ጮና ልቀቅ፣ ጮና ልቀቅ፣ ጮና ልቀቅ፣ በኢየሱስ ስም ልቀቃት፣ ልቀቅ፣ በኃይል ጮና ልቀቅ፣ በኃይል በኃይል ሲያጨብጭቡ ለጌታ ኢየሱስ መልባካል ሂዳውና በሎ ዛሬ እግዚአብሔር ምስክሬ ነው። የብዙዎችን ኢኮኖሚ የያዙ መናፍስቶች ተወግተዋል። የብዙዎችን ሰላም የያዙ መናፍስቶች ተወግተዋል። የሉሲፈር ሥራ በኢየሱስ ስም ፈርሷል። የኢየሱስ ስም ከስሞች ሁሉ በላይ ነው። ጉልበት ሁሉ የሚንበረከክለት፣ ስም ያለው ሁሉ የሚንበረከክለት፣ ምላስ ሁሉ ለእግዚአብሔር አብ ክብር ጌታ ነው የሚልለት አንድ ስም አለ። እሱ ስም ማን ነው? አልሰማችሁም? እሱ ኢየሱስ በሉ። ኢየሱስ ጌታ ነው። በጌታ በኢየሱስ ስም አሁን እጸልያለሁ። ማንኛውም ሊሚቴሽን አላስኬድ ያለ፣ አላራምድ ያለ፣ አላሰራ ያለ ስም ያለው ከስሞች ሁሉ በላይ በሆነ ስም በኢየሱስ ስም ሰበርኩት። የብዙዎችን ኢኮኖሚ ወጥሮ የያዘ በሰንሰለት ያሰረ የጨለማ የሉሲፈር አገዛዝ ዛሬ በኢየሱስ ስም የፈረሰ ይሆን። በኢየሱስ ስም የፈረሰ ይሆን። በኢየሱስ ስም የፈረሰ ይሆን። በኢየሱስ ስም የፈረሰ ይሆን። እግዚአብሔር እንደዚህ እያለኝ ነው። በዚህ ቻከር
መለኮታዊ የሀብት ሽግግር ይሆንላቸዋል። የሀብት ሽግግር ይሆንላቸዋል። ወንዝ ትራንስፈር ይሆንላቸዋል። በኢየሱስ ስም ይሆንላቸዋል። ከስራችሁ፣ ከእውቀታችሁ፣ ከማንነታችሁ ያለፈ መለኮታዊ ወንዝ በእናንተ እጅ ላይ ይወድቃል። ብዙ ነዶ ተሸክማችሁ ወደ ሀገር ቤት ትገባላችሁ። ብዙ ነዶ ተሸክማችሁ ወደ ሀገር ቤት ትገባላችሁ። ብዙ በረከት ይዛችሁ ወደ ሀገር ቤት ትገባላችሁ። በጌታ በኢየሱስ ስም የሀብት ሽግግር ይሆንልኛል። በልሴ የሀብት ሽግግር ይሆንልኛል። ዛሬ ሞገስ እቀበላለሁ። ዛሬ ሞገስ እቀበላለሁ። ከላቤ ያለፈ በሉ፣ ከችሎታዬ ያለፈ በሉ፣ ከእውቀቴ ያለፈ በሉ፣ በመለኮታዊ ሞገስ የሀብት ሽግግር ይሆንብኛል። የሀብት ሽግግር ይሆንብኛል። ያመነ ሰው እስቲ እልልታ ጭብጨባ፣ እልልታ ጭብጨባ፣ እልልታ ጭብጨባ፣ እልልታ ጭብጨባ። ካንሰር በኢየሱስ ስም የቀለጠ ሆነ። በሽታ በኢየሱስ ስም የቀለጠ ሆነ። ሐዘን በኢየሱስ ስም የቀለጠ ሆነ። መርገም በኢየሱስ ስም የቀለጠ ሆነ። ከሞት አሜን፣ አሜን፣ አሜን። በጌታ በኢየሱስ ስም በእነዚህ እጆች ላይ የመንፈስ ቅዱስ እሳት ይቀመጥ። የመስቀሉ ላይ የፈሰሰው የክርስቶስ ደም ይቀመጥ። የኢየሱስ ደም ዛሬም ትኩስ የሚያነጻ የሚፈውስ ሰዎችን ከኃጢአት የሚቀድስ የሰዎችን እስራት የሚፈታ አንድ ንጹህ ደም አለ። የመለኮት ደም አለ። የደሙ ኃይል በእያንዳንዱ ሰው እጅ ላይ ይቀመጥ። የመንፈስ ቅዱስን እሳት ተቀበሉ ወገኖቼ። የመንፈስ ቅዱስን እሳት ተቀበሉ ወገኖቼ። የመንፈስ ቅዱስ እሳትን ተቀበሉ። እሳት እያለፈ ነው። እሳት እያለፈ ነው። እሳት እያለፈ ነው። እሳት እያለፈ ነው። ተቀበሉ፣ 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 ተቀበሉ። እሳት፣ 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 እሳት እያለፈ ነው ወገኖች። የመንፈስ ቅዱስ እሳት እያለፈ ነው። የክብር እሳት እያለፈ ነው። ድህነት እየቀለጠ ነው። መርገም እየተሰባበረ ነው። ጨለማ እየተወጋ ነው። ሉሲፈር እየተቀጣ ነው። ሻባባባ በልሳኖቻችሁ ጸልዩ ባካችሁ። እሳት እያለፈ ነው። እሳቱን ተቀበሉ። እሳቱን ተቀበሉ። እሳቱን ተቀበሉ። እሳቱን ተቀበሉ። እሳቱን ተቀበሉ። ጂሰስ 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 ጂሰስ። እሳት እየመጣብን ነው። ደግሞ የሆኑ ኳሶች እየመጡ ነው። ጌት ሬዲ አንተ አገልጋይ፣ ጌት ሬዲ፣ ጌት ሬዲ፣ ጌት ሬዲ፣ ጌት ሬዲ፣ ጌት ሬዲ። እሳት እየመጣብን ነው። your life will never be the same. እሳት 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 በኢየሱስ ስም በእያንዳንዱ ሰው ላይ እሳት ይቀመጥ። እሳት ይቀመጥ። ዴስቲኒን ሪሼፕ የሚያደርግ የሰዎችን ታሪክ የሚቀይር የሰዎችን አገልግሎት የሚቀይር የሰዎችን አነጋገር የሚቀይር መዓዛ የሚቀይር የመንፈስ ቅዱስ እሳት በእናንተ ላይ ይቀመጥ። ከሞቴሜ ይቀመጥ፣ 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 ይቀመጥ። እልልታ ጭብጨባ ለመንፈስ ቅዱስ፣ እልልታ ጭብጨባ ለመንፈስ ቅዱስ። እልልታ፣ እልልታ፣ እልልታ። ያንሳል፣ 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 ያንሳል። ፓስተር ብርሃኑ አበራ ይባላለሁ። የኢየሩሳሌም የወንጌል ኃይል ቤተክርስቲያን ዋና መጋቢ ነኝ። ፕሮግራሙን ስናስብና ስናዘጋጅ እግዚአብሔር በኃይል እንደሚሰራ በመጠባበቅና በማመን በመጸለይ ነበር። አሁን ያየነው የእግዚአብሔር ክብር ከጠበቅነው ካሰብነው በላይ የእግዚአብሔርን ክንድ የእግዚአብሔርን መገኘት በመካከላችን ያየንበት ነበር። ድንቅ ጊዜ ነበር። ስለዚህ ደግሞ እግዚአብሔርን እናመሰግናለን። ስሜ ፓስተር ዘሪሁን እባላለሁ። አሁን ያለሁት እዚህ ሳውዝ አፍሪካ ባሉ ውስጥ ቤተክርስቲያን ውስጥ ነው እያገለገልኩ ያለሁት። ሳውዝ አፍሪካ ውስጥ በቤተክርስቲያን መጋቢ ነኝ።
በሳውዝ አፍሪካ አበሻዎች ካዘጋጁት ፕሮግራም በጣም የተለየ ፕሮግራም ነው ያለው። ሰው እንደ ውሃ እየፈሰሰ ያለበት ጊዜ ነበረ። እንዲህ አይነት ታሪክ የመጀመሪያ ነው እዚህ ሆነው ማለት ነው። ስሜ ተስፋ አክሊሉ እባላለሁ። የማገለግለው ክራይስት ፋሚሊ ኢንተርናሽናል ቸርች ነው። በዛ በዋና መጋቢነት ሆኜ አገለግላለሁ። በዚህ በሳውዝ አፍሪካ ጆሃንስበርግ ላይ ነው ያለሁት። ያው እኔ እንኳን ከዌልኮም ጀምሮ አብሬው ነበርኩኝ ከእግዚአብሔር ሰው ጋር። በጣም ታላቅ የሆነ እግዚአብሔር ሪቫይቫል ተሐድሶ መነቃቃት አይቻለሁ። ከምንጠብቀው በላይ ከምናስበው በላይ ሆኖ ነው ያገኘ ነው። እንግዲህ በቲቪው ላይ ከምናየው በላይ በዚህ በሳውዝ አፍሪካ ተከስቷል። እንግዲህ ትልቅ ከኤክስፔክቴሽናችን በላይ እግዚአብሔር አድርጓል። ስለዚህ ክብሩ ለእግዚአብሔር ይሁን። እሺ ገዛኸኝ እባላለሁ። ከፍቅር መንግስት ዓለም አቀፍ አገልግሎት ነው የመጣሁት። አገልግሎቴ ፓስተር ነኝ፣ መሪ መጋቢ ነኝ። የሚገርም ነገር ነው። ያው ከመጀመሪያው ጀምረን በጉጉት ስንጠብቅ የነበረው ፕሮግራም ነበር። በተለይ ያው ይታወቃል የእግዚአብሔር ሰው የነቢይ ታምራት አገልግሎት ሰፊ አገልግሎት ነው ያለውና ከዛ በመነሳት በጣም ሰፊ ኤክስፔክቴሽን ነበረ። ያው ዲማንድ አስቀምጠን ነበረ በዚህ እግዚአብሔር ሰው ጸጋና ቅባት ላይና ከዚህ እግዚአብሔር ሰው ጸጋ ለመካፈል በጣም ልባችን ሰፊ ነበርና በሰፊ ጉጉት በትልቅ ጉጉት ነበር ስንጠብቅ የነበረው። ከመጣ በኋላ ደግሞ በጣም የገረመን ትልቅ ነገር ምንድነው የህዝቡ ኤክስፔክቴሽን፣ የህዝቡ ጉጉት፣ ጥማት፣ ረሃብ በጣም አስገራሚ ሆኖ ነው ያገኘሁት። በተለይ ልክ ጳውሎስ የሚለው አንድ ነገር አለ። በተለይ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 4 ላይ ምን ያህል እግዚአብሔር ህዝብ የእግዚአብሔርን መንፈስና ኃይል እንደተጠማ የሚያሳይ ነው። እንደሚታየው ለመግባት እንኳን ክራውዱ ከተለያየ ሎኬሽንና ክልሎች ሁሉ ሰዎች ተሰብስበው ነው የመጡትና በጣም የእግዚአብሔርን ኃይል የእግዚአብሔርን መንፈስ የተጠማ ህዝብ ነው አሁን የማየውና በጣም የሚገርም ነውና ከመጣ ጊዜ በኋላ ደግሞ በእነዚህ 2 ቀኖች ራሱ የተፈጠረው ኢምፓክት ቀላል አይደለም። በእኔም ህይወት በአገልግሎታችንም ላይ እንዲሁ ደግሞ በጆሃንስበርግ በከተማ አይቷል። በተለይ አገር አቀፍ የሆነ ኢምፓክት ትልቅ ኢምፓክት መጥቷልና ክብር ለእግዚአብሔር ይሁን ለዚህ ሁሉ። ስሜ ተገኘ ቡቴ ይባላለሁ። በጆሃንስበርግ ከተማ ወንጌል አማኞች ቤተክርስቲያን ሰብሳቢ ነኝ። በእርግጥ እንደ ክርስቲያን በእውነቱ መናገር ቢያስፈልግ ከጠበቅነው በላይ ነው የሆነልን። እግዚአብሔር ከጠበቅነው በላይ ስራ ሰርቶልናል፣ አድርጎልናል። ጌታን እጅግ የምናመሰግንና የምናደንቅበት ጊዜ ሆኖልናልና ከጠበቅነው በላይ ነው ጌታ እየሰራ ያለው። ደስ የሚል ጊዜ ነው ያለው። ፓስተር አረጋሽ ፈራ ይባላለሁ። በዘጸአት አንድነት ዓለም አቀፍ ቤተክርስቲያን ዋና መጋቢ ነኝ። ከዚች 30 ኪሎ ሜትር ላይ ዴቪቶን በሚባልበት ከተማ ላይ በማገልገል ላይ ይገኛለሁ። እንግዲህ እኔ ቀደም ሲልም የዚህ የሲጂ ቲቪ በጣም በቤት የሚከታተላለሁ ከሞላ ቤተሰቦቼ ጋር። እኔ ብቻ አይደለም ማገለግለውንም ቤተክርስቲያን በጣም ነው ኢንካሬጅ ማረገው እና ለአንዳንድ ቦታዎች ላይ ደግሞ እንደውም ይሄንን ቻናሉን ከፍቶ እንዲከታተሉ ሁሉ የግልን እንትን አረጋለሁ። ምክንያቱም እግዚአብሔር አምላክ በዚህ በኢትዮጵያ ላይ በመጨረሻው ዘመን ላይ እግዚአብሔር አገራችን ላይ ትላልቅ ሰዎች እንደምነሱ እግዚአብሔር ተናግሮን ነበር እና ለብዙ ጊዜ የሰው ሀገር ሰዎችን ኢንካሬጅ ስናደርግ ስንሰማቸው ቆይተናል። አሁን ደግሞ እግዚአብሔር እድሉን ለኛ ሲያመጣ በተለይም ደግሞ የእግዚአብሔር ሰው ታምራት ታረቀኝ በዚህ ዘመን ላይ መነሳቱ ለብዙዎቻችን አገልግሎት ፈርቀዳጅ መሆኑንም ጭምር ነው ያየነውና ወደዚህ ከተማ ይመጣል ሲባል ትልቅ ኤክስፔክቴሽን ነበር እና በጣም ጠብቀናል፣ ጸልየናል እና ይሄን እግዚአብሔርን ሰው በትልቅ አክብሮት ነው የጠበቅነው። እኛም ህዝብም ከመጣ በኋላ ደግሞ ያየነው ይሄ እውነት ነው ወይ የሚሉ ሰዎች እንደነበሩ አስታውሳለሁኝ እና አንዳንድ በእንትን ላይ ተቀነባብሮ ነው ይሄ ነገር የሚቀርበው እውነት አይደለም ያሉ ሰዎች ብዙ ሰዎች አለ ቀርቦ ይጠይቁኝ። እኛ እናቅ ነበርና ግን እዚህ እኔ እንደውም እንደዛ አይነት ሰዎችን ይዤ መጥቻለሁ። እዚህ ፕሮግራሙ ላይ ተገኝቶ አማይዚንግ ነበር፣ ሰርፕራይዝ ነው የሆኑት፣ ካዩት በልጠው ነው ያገኙትና በጣም ድንቅ ነው። እግዚአብሔርን በእውነት ከልባችን አመሰግናለሁ። ጆሃንስበርግ ነው ማገለግለው። ከታድሶ ቤተክርስቲያን ነኝ። ፓስተር ትንሳኤ ይባላለሁ። ታድሶ ቤተክርስቲያን መስራችና ባለራዕይ ነኝ። በጣም የሚገርም ነው ማለት እኔ አሁን ልናገረው እንዲህ ቃላት ያጥረኛል። ምክንያቱም እንደዚህ የእግዚአብሔርን ህዝብ ሳይ እንዲህ የጽድቅ ረሃብ ተጠምተው እንደዚህ አይነት ስብሰባና ኮንፈረንስ የመጀመሪያ ነው ሳውዝ አፍሪካ ላይ። በተለይ ፓስተር ብርሃኑ የቤተክርስቲያን መሪዎች የፓስተር ኢየሩሳሌም ቤተክርስቲያን መሪዎችን
እግዚአብሔር አብዝቶ ይባርካቸው እላለሁ። ለምን በነሱ ጥረት፣ በነሱ ጸሎት፣ በነሱ የእግዚአብሔር ሕዝቦች እንዲጎበኙ የእግዚአብሔርም ሰው መግቢያ መንገድ ስለሆኑ እግዚአብሔር አብዝቶ ይባርካቸው። መንፈሳዊ ዘርፍ መሪዎችንም ፓስተር ብርሃኑም በዚህ አጋጣሚ ሳላመሰግን አላልፍም እና የጠበቅነው ከጠበቅነው በላይ ነው። የእግዚአብሔር ሰው ነብይ ታምራት ለእግዚአብሔር ለኢትዮጵያ የገባላትን የተስፋ ቃል ያው እየጀመረ ነው። የኢትዮጵያ የዓለም ሕዝብ ሁሉ የሚጠብቃት ኢትዮጵያ ነው። ኢትዮጵያ የምትጎበኝበት ጊዜ ነው። ኢትዮጵያ የምትታሰብበት ጊዜ ነው። እጆቿን ወደ እግዚአብሔር ትዘረጋለች ይላል መጽሐፍ ቅዱስ ራሱ። አሁን ሰምቲንግ የዓለምን ሕዝብ ሁሉ የኢትዮጵያኖች የሚደርሱበት ሰዓት ነው። ይህ የራእይ የእግዚአብሔር ሰው ታምራት አንድ የተስፋ ቃሉ እንደተፈጸመ ምልክት አይተናል። እግዚአብሔር ይባርከውላል። ስሜ ብዙነሽ አበራ ይባላለሁ። የማገለግለው ማለላኔ የሚባል ሀገር ፕሮግራሙን ከሚጠብቀው በላይ አግኝቻለሁ። እግዚአብሔር በውጭ ሀገር ቻናሎች ላይ የምናየውን ትልቅ ተአምራቶችን በአገራችን እንዲያደርግ በአገራችን እግዚአብሔር በእኛም ውስጥ ትልልቅ አገልጋዮችን ጌታ እንዲያስነሳ ምኞታችንና ጸሎታችን ነበር። ይህንን ደግሞ በአይናችን አይተናል። ይህንን ቲቪ በቤታችን ሆነን እየተካፈልን እያየን ነበር። በአካል ደግሞ አግኝተነው ብንገለገል የሚለው ምኞት ነበር። ይህንን እድል ጌታ ደግሞ ለኛ አሳልፎ ስለሰጠን እግዚአብሔርን በጣም ልናመሰግን እወዳለሁ። ፓስተር መንግስቱ ታምራት እባላለሁ ከኤፍቢአይ ቸርች የፓስተር አሲስታንስ ፓስተር ነኝ እና ያው ማገለግለው በኤፍቢአይ ቸርች በጣም ይገርም ነው ማለት በሳውዝ አፍሪካ ተሞክሮ ለመጀመሪያ ጊዜ እንደዚህ አይነት ታምራዊ ኮንፈረንስ እና የመጀመሪያ ጊዜያችን ነው። ከተጠበቀው በላይ ነው። ህዝቡ ከተለያዩ ከሩቅ ሀገሮች እዚህም በጣም በሚገርም ሁኔታ ነው የነበረው። ልዩ የሆነ እግዚአብሔር እጅ ታይቷል። የህዝብ አመጣጥ ከጥበቃችን ከኤክስፔክቴሽናችን ውጭ ነው በጣምና እግዚአብሔር ድንቀኛ እየሰራ አይተናል። እግዚአብሔር መልካም እጆቹን እየገለጠ አይተናልና ከጠበቀነው በላይ ነው በጣም። ስሜ ነብይት ሩት ተክሌ የማገለግለው ጆሃንስበርግ ወንጌል አማኞች በጣም ደስ ይላል። በተለይ እግዚአብሔር ከዘመናት በፊት ለብዙ ጊዜ በእኛ በኢትዮጵያውያን ሊሰራ ያለው ነገር ስናገር እንደነበረ እንደሰማ ነው በአይናችን ስላየን በጣም ደስ ብሎናል። እኛ በበኩላችን በጣም እየጸለይን በጣም በሚገርም ደስታ ስንጠባበቅ ነበር። መጥቶ ደግሞ ስናየው ከጠበቅነው በላይ ካሰብነው በላይ እግዚአብሔር ታምራት አድርጎልናል። ከጠበቅነው በላይ እግዚአብሔር ክንድ ተገልጧል። ብዙ ሰዎች ከእስራት ተፈተዋል፣ ቀንበር ተሰብሯል። ብዙ ሰዎች ክርስቶስ ኢየሱስን የግል አዳኛቸው አድርገው ተቀብለዋል። ከዚህ የሚበልጥ ደስታ የለም። እግዚአብሔር ስሙ ይባረክ። ስሜ ህንጻ ክርስቶስ ጋርዶ ባላለው እዚሁ ጆሃንስበርግ ከተማ ኬብሮን ቤተክርስቲያን በመሪነት አገለግላለሁ። ኮንፈረንሱ it was unexpected ማለት ከተጠበቀውም ከታሰበውም ከተገመተውም በላይ ነው። ለኔ ያው እግዚአብሔር በየትውልዱ ሁሉ ራሱን ያለ ምስክርነት እንዳልተወ የሚያሳይ ጊዜ ሆኖ ነው ያየሁት። ስሜ ኃይሉ አቡላ ይባላለሁ። ኢየሩሳሌም ቤተክርስቲያን በመሪነት አገለግላለሁ። አይምሮዬም ሐሳቤም ያልተገመታ ነገር በዚህ በጆሃንስበርግ ላይ የሆነ የእግዚአብሔር እጅ የእግዚአብሔር ታምራቶች በጣም የሚያስደንቁ ነውና ለዚህ ፕሮግራም ደግሞ እግዚአብሔር ወደ እናንተ እኛን ሲመራን ዝም ብለው አይደለም። ምክንያቱም 4 ዓመት በኋላ አንድ ቀን ኮንፈረንስ አድርገን እናቅም 4 ዓመት ሙሉ በጌታ ፊት እየጸለየን እግዚአብሔር በእውነትም ኢትዮጵያ ላይ እና ብዙ ሰዎች ወደ ናይጄሪያ ይሄዳሉ፣ ብዙ ሀገርን ይሄዳሉ። ምክንያቱም የሚሄዱበት ምክንያቱ ሪዝኑ ምንድነው? የእግዚአብሔር መንፈስ ጥማት አላቸውና ያ ጥማትና የህዝቡ ፍላጎትና የእግዚአብሔር ፍላጎት በኢትዮጵያ ላይ ባነሳው በእግዚአብሔር ሰው በታምራት ምክንያት እግዚአብሔር በዚህ ምድር ላይ የነበረውን መርገም መስበሩ በጣም ደስ ብሎኛል። በዚህ ምድር ላይ የሚታየው ነገር ከዚህ በፊትም እኔ ወደዚህ ምድር ሲገባ ወደ 12 ዓመት ሆኖኛልና እንደዚህ አይነት ድንቅና ታምራት የሆኑትን ጊዜዎች አላየውም። አንደኛ ኮንፈረንስ ብዙ ጊዜ ይደረጋል፣ ማንድም እንደዚህ የሚሆን ነገር አልሆነም። ሌላኛው እግዚአብሔር በዚህ ምድር ላይ ከማድረግ የጀመረው የብዙዎች እንቆቅልሽ ተፈቷል፣ የብዙዎች ቀንበር ተሰብሯል፣
የህዝቡ ፍላጎቱና ኒዱ የሚያስደንቅ ነው። ድሮ ኮንፈረንስ አለ ሲባል ህዝቡ የሚመጣው ማታ 2 ሰዓት ነው 12 ሰዓት ሲባል ማለት ነው። አሁን ግን እግዚአብሔር ሰው በመጋበዙ በሱ ላይ የነበረው ጸጋ በሱ ላይ የነበረው ቅባት የተነሳ ህዝቡ ፕሮግራሙ የሚጀምረው 11 ሰዓት ቢሆን ህዝቡ የሚገባው ከ5 ሰዓት ጀምሮ ነው። የዓለም ብርሃንን ብዛ ባላለው ስለ እግዚአብሔር ሰው ታምራት ብዙ ማቃቸውና የምሰማቸው ነገር ነበሩ። ሁሌም ነው እዚህ እንዲመጣ ሙኝቴ የነበረው። በጣም ደስተኛ አድርጎኛል እዚህ ስለመጣና ስላገኘ ነው። እና በዛ ላይ ደግሞ የእግዚአብሔር የሆነ ነገር በሱ ላይ ይቻል ነው ማለት ብዙ ከእስራት የተፈቱ ሰዎች እንደዚሁም በአድሬሳቸው የደረሰላቸው ብዙ ሰዎች ነበሩ። ከአጋንንት ነፃ የወጡ ነፍሳትን ሲድኑ በትክክል የእግዚአብሔር ፕሬዘንስ ደግሞ በሱ በእግዚአብሔር ሰው አይቻለው። ያ ነገር በመሆኑ በጣም ደስተኛ አድርጎኛል። ስሜ ሰለሞን ልባቸው ይባላል። የማገለግልበት ቤተክርስቲያን ግሎባል ፌዝ ሚሽን ሳውዝ አፍሪካ ይባላል። ምኖረው በዚህ በሳውዝ አፍሪካ ነው። የማገለግለውም በዚህ ቤተክርስቲያን ውስጥ ነው። የአገልግሎቴ ዲፓርትመንት ሚውዚክ እና ወርሺፕ ዲፓርትመንት ነው። ቢዮንድ ማይ ኤክስፔክቴሽን ነው። በቃ ከገመትኩት ካሰብኩት ሁሉ በላይ ነው የሆነው እና የእግዚአብሔር ሰው በጣም በኃይል እግዚአብሔር ሀገራችን ላይ እንደውም በመነሳቱ እግዚአብሔርን ስባርክ ነበርና በጣም ተባርክ ያለው ከግምቴ በላይ ነው ያየሁት ነገር ከአይምሮዬም በላይ ነው። ጌታን እንዳከብር የሚያደርገኝን ነገር አይቻለሁ። እንግዲህ በጆሃንስበርግ እኔ ራሴ ሳገለግልና ስገለገል በተለያየ ቦታም ኮንፈረንሶች ተጠርቼ ከዚህ በፊት ብዙ ኮንፈረንሶች ላይ ፓርቲሲፔት ማድረግ ያለሁኝ I have never seen such a kind of things አይቼ የማላቀው ነገር ነው የሆነው። እንደዚህ አይነት ክራውድ አይቼ አላቅም። ህዝቡ ውስጥ ለካ ጥማት አለ የሚለውን ነገር እንዳይ ነው የሆንኩት እና ሌላ ምን አየሁኝ የቅባት ከፍታ በጣም ብዙ ህዝብን እንደሚጠራና የእግዚአብሔር ሰው የተነሳበት የቅባት ደረጃ በጣም በቃ ሌቭሉ ሃይ እንደሆነ አይቻለሁ። ስሜ አዳነች ታምራት ይባላለሁ። የመጣሁት ከኢየሩሳሌም ዓለም አቀፍ የወንጌል ኃይል ቤተክርስቲያን ነው። አገልግሎቴ ደግሞ በቤተክርስቲያን መሪነት ውስጥ አለው። እግዚአብሔር ታላቅ ነገር እንዳደረገና የእግዚአብሔር ክብር የእግዚአብሔር ክንድ እንደተገለጠ ነው ማስበው እና የእግዚአብሔር ህዝብ ደግሞ በጣም ጥማት እንዳለው የእግዚአብሔርን ነገር ለማወቅ ከሩቅ ቦታ የመጡ ሰዎች ስላሉ በጣም ደስተኛ ነኝ እና ኤክስፕሬስ ማድረግ ራሱ አልችልም። ስለዚህ ፕሮግራም በጣም ደስተኛ ነኝ። ስሜ ዳዊት ወልደ ይባላል። ጆሃንስበርግ ግሎባል ፌዝ ሚሽን ሚኒስትሪ ውስጥ ነው ማገለግለው እና በጣም በቃ የሚገርም ጊዜ ሊኖረን እንደሚችል በማሰብ ነበር ፕሮግራሙን ስካፈል የነበረው። እንዲያውም በመጀመሪያው ቀን እግዚአብሔር ሰው ጠራኝና የልጄ የአንድ አመት ከሁለት ወር ህፃን ልጅ አለኝ። የልጄን ዴስቲኒ ነገረኝ። ከነ ስሜ ጠርቶ የልጄን ስም ጠርቶ ከነ አያቴ ጠራና ልጄ አገልጋይ እንደሆነ ነገረኝ። ይሄ ለኔ ትልቅ እድል ነው። የልጅህን ገና በአንድ አመቱ የመጨረሻውን ዴስቲኒውን ማወቅ ማለት ቀላል ነገር አይደለም። የእግዚአብሔር ሰው በዚህ በጣም እግዚአብሔር ይባርከው። ሄዋን ወልዴ ከጆሃንስበርግ ጓደኞቼ ጋብዘው ነበር የመጣሁት ፈርስት ዴይ እና በጣም አሜዚንግ የሆነ ነገር ነው ያየሁት። ደግሞ በቃ የተለየ ክብር አይቻለሁ። ከሁሉም ኤክሳይትድ ያደረገኝ ግን በእኔ እድሜ ይሄንን ማየቴ እግዚአብሔርን አመሰግናለሁ። የብዙሃን ጸሎት እንደተመለሰ አምናለሁኝ። እግዚአብሔር ደግሞ ምድራችንን እንደጎበኛት ኦልሬዲ አይተናል። በጣም ደስ ብሎናል። እግዚአብሔር ይመስገን። እንጸልይለታለን፣ ሳፖርት እናደርጋቸዋለን በምንም አይነት ሁኔታ። ስሜ ብርሃኑ ሞሎሮ ይባላለሁ። የሚያገለግለው ያው በኢየሩሳሌም ቸርች ውስጥ በሂሳብ ሹምነት ነው። የሚኖረው ጆሃንስበርግ ከተማ ላይ ነኝ የሚኖረው። ለኔ ደስ የሚለኝ በጣም ድንቅና ውብ የሆነው ጊዜ ነው። ለምን ይህን ጊዜ እኔ በጆሃንስበርግ ወደ 12ኛ ዓመቴ ነው። ብዙ የእግዚአብሔርን ስራዎችን አይቻለሁ። ይህ የመጀመሪያ ነው። እግዚአብሔርን በጣም አድርጌ ነው የሚያከብረው። ደስም የሚለኝ የሰራቸው የእግዚአብሔር ስራ ይሄ ነው አይባልም። መቼስ ድንቅና ተአምር ነው የሆነው ለምድሪቷ። ቦታ ሜዳ እስኪጠብ ቤቶች እስኪያጡ ድረስ እግዚአብሔር ስራውን ሊሰራ በዚህ ጊዜ ተነስቷል። ሞር ደግሞ ለኢትዮጵያውያንና ለኤርትራውያን ጊዜ እንደሆነ የእግዚአብሔር ቃል እንደሚናገር አሁን ደግሞ በግልጽ እየሰራ ነው ያለው። ነቢዩ በመጣው እግዚአብሔር ብዙዎችን እየፈታ ብዙዎችን ደግሞ ከእስራት ከችግር ከቀንበር ነፃ እያወጣ ነው ያለው። በአይናችን እያየን ነው እየሰራ ያሉትን ነገሮች ከአጋንንት እስራት ከማጣት እስራት ከብዙ ነገሮች ቀንበራቸው እየወደቀ ነው ያለው። ስለዚህ ይሄ የመጀመሪያ ጊዜ በጆሃንስበርግ እግዚአብሔር ለውጥን ሊያመጣ
ያነሳሳው የአገልግሎት ጊዜ ነው የሚመስለኝ። እኔ በጣም ድንቅ ጊዜ ነው። የመጣሁት ከጆሃንስበርግ ነው። የማገለግለው ግሎባል ፌዝ ሚሽን ሚኒስትሪ ቤተክርስቲያን ውስጥ ነው። ይመጣል ሲባል በጣም ነበር የጠበቅኩት። ምክንያቱም ሲጄ ቲቪን አይ ስለነበረ በዛ ብዙ ታምራት ብዙ ድንቅ ይደረጋል። ብዙ ትንቢቶችን በዛ ላይ አይቻለሁ። ስለዚህ ያንን ቀድሜ አይቼ ስለነበረ ወደዚህ ከተማ ወደዚህ ሀገር ይመጣል ሲባል በጣም በመጠባበቅ ውስጥ ነበር ሆኜ የነበረው። በቃ እግዚአብሔር ለዚች ምድር አንድ ነገር እንደሚያደርግ ጠብቄ ነበረ። ያም ደግሞ ሆኖ ነው ያየሁት። መጥቶ ባየሁት ጊዜ በጣም ነው የተገረምኩት። በጣም ለከተማዋ ታላቅ ድል ነው የሆነው። ታላቅ ነገር ታላቅ ብሬክስ ውስጥ ነው የገባቸው ከተማው የገባው አበሻው ህዝብ ማለት ነው። በጣም ደስ የሚል ነው። ብዙ ትንቢቶችን አይተናል። አጋንንት በዚህ ጉባኤ መካከል መቆም አልቻለም። እሱ በሚያገለግልበት ሰዓት የብዙ ሰዎች ስራት ተፈቷል። ቀንበር ሲሰበር አይተናል እና በጣም ነው የተደሰትኩት። እንደዚህ አይነት ፕሮግራም በአበሻ እንግዲህ የተደረገ በዚህ በጆሃንስበርግ ውስጥ በሳውዝ አፍሪካ ውስጥ ለመጀመሪያ ነው። በጣም ተገርም ያለው በጣም ተደንቅ ያለው እና ይሄ የብዙዎች ጸሎት እንደነበረ አውቃለሁ። የኔም ጸሎት ነው እግዚአብሔር ሰውን ከምድራችን እንዲያስነሳ ከምድራችን እንደዚህ መፍትሄ ለሰው ሊሰጡ የሚችሉ ሰዎች እንዲነሱ በጣም ጸሎት ነበር። ይህንንም ደግሞ አይቻለሁ። እግዚአብሔርን አመስግኛለሁ በከፍተኛ ሁኔታ ማለት ነው። Hello viewers, my name is Sakile Alfred, my surname is Langa. I'm from South Africa. I'm from the South African Police Service. I would like to share something with you guys there. I've been with the prophet since the day he came here in South Africa. I went to fetch him in the airport. I was with him. So first time when we went, we were in Velkom. We went in Velkom. I was so amazed. That was my first time to see people falling with the power of Jesus, showing them the powerful that he's been blessed with the God. So I'm very happy. I'm so delighted to be with the prophet Tamrat. I wish he can come. And then now in the meantime, he can book a stadium, so whereby all the South African citizens can also witness this grateful power that the man of God has been given with, he's been blessed with. So in Velkom, it was very nice. We worked with we were escorting him, giving him the protection, the best protection that he might get anywhere. So till now, we came back to Joburg and people were vomiting, others were busy falling down, demons were coming out, prophesies were coming out, people were being called, people were blessed. So I'm happy. So having him in South Africa, we are so blessed. And also Ethiopia is also blessed to have this pastor, to have this man of God, to have this prophet. One thing that I might forget, in Joburg, we had a big crowd. We had an amazing crowd. So we were forced, even cars were packed, piled up outside. And then the crowd inside, we have to force our way. We have to fight with them, pushing them. We put pepper spray because they were forcing themselves to the hall where they were in the church. They wanted themselves inside the church. So we had to now pepper spray them. We have to push them outside so that they can follow the routine, and then they will be directed straight to the basement line. And basement was also full, was also packed up. But all in all, we managed the crowd, and then people wanted to pull him. They wanted to touch him. They want everything. I remember one guy was carrying a T-shirt. Said, "Please, prophet, just lay your hand in my T-shirt." So he was also blessed. Hello, viewers. I'm Ponani Shadrach Mabasa, South African Police Service. Then I was with the Prophet Tamrat from the day he came here, the first day until the last day. A lot of people they were blessed there, and it's for the first time I met the prophet like him, cause people they were vomiting and
I was surprised. And here in Joburg, there were lots of people who want to see him. Because some other people, they were fighting to get inside. We were protecting him. But hey, the crowd, there were many there. Sometimes we use pepper spray to make the way for him, but they were tough. What I want to say is, you Ethiopian people, you are blessed because you have a man of God, and please protect him, take care for him. You are blessed, guys, from that side. So I want him to come back again to bless our South African people. So I would like to share another something with you guys, you viewers there. Just believe, open your heart, have your soul, make your soul, bring your whole consciousness and understanding so that you can understand, and then you let the power of God to work and do whatever. So I'm so blessed. So we were happy. We so wish he can come back and then share the word of God. Ethiopia, be very delighted to have this person in your area, in your country. May God bless you.